You're a captain. You have to lead your team. When your teammates look you in the eye, they have to believe in you. You're a defender. Never give your tactics away. Be invisible and dangerous. Don't give up any ground to your opponent. እግር ኳስ ባለማችን ተወዳጁ ስፖርት ጎሎችን የሚያስቆጥሩ አነፍናፊ አጥቂዎች የተለየ ክብር ይሰጣቸዋል። ኳሶችን አመቻችተው የሚያቀብሉ አማካዮች ደግሞ ለጀብዳቸው በአድናቆት ቃላት ይወደሳሉ። በተፈጥሮ የኳስ ጥበብን የታደሉ አዝናኝ ኮከቦች ደግሞ ለተወዳጁ ስፖርት እንደ ቅመም ይታያሉ። እንዳለት የጠነከሩ በመከላከል ፍቅር የወደቁ የአሸናፊ ቡድኖች ተምሳሌት የሆኑ የማይበገሩ ተከላካዮችስ እግር ኳስ ምን ያህል ለታሪካዊ ውለታቸው የሚገባቸውን ክብር ሰጥቷቸዋል? ጥያቄው በርካቶች ነው። አጥቂዎችና አማካዮች በነገሱበት ዘመናዊ እግር ኳስ እንደ ተአምራቸው ብዙ ያልተዘመረላቸው የተከላካይ መስመር ጀግኖችን ካስታወሱ ፓውሎ ማልዲኒ የተባለ የሮሰነሪዎች ልዩ ምልክት ቀዳሚውን ስፍራ ይዛል። ኤል ካፒቲኖ ታማኙ አንድ ክለብ ሰው የስኳድራ ዙሪ ኩራት በእግር ኳስ ስፖርት የመከላከል ጨዋታ ጥበብን ላቅ ወዳለ የአድናቆት ደረጃ ያሸጋግረው የካቴናው ስልት መሪ ፓውሎ ማልዲኒ በትሪቡን የኮከቦች ገጽ In the stellar world of Italian football, Milan's San Siro looms larger than most, home throughout the years to some of the world's finest players. Yet one man has come to symbolise one half of the city more than any other. Few players can boast of a career spanning 3 decades at the very highest level. Fewer still are loyal to just one club. One of the finest defenders football has ever produced, this true legend of the game has become the very embodiment of this truly legendary club. The club, of course, is AC Milan, and the player is Paolo Maldini. ከቀዩና ጥቁሩ መለያ ውጭ አያውቅም። መከላከልን በደሙ ያሰረጸ ኮከብ ነው። እግር ኳስን በታላቅ ደረጃ ለ25 ዓመታት ወጥ በሆነ አቋም ተጫውቷል። 26 ታላላቅ የዓለም እግር ኳስ ክብሮችንም አሸንፏል። ውድ የትሪቡን የኮከቦች ገጽ አድማጮች፣ የምናወራው ከ1980ዎቹ መጨረሻ አንስቶ ባለፉት 3 ድፍን 10 ዓመታት በዓለም እግር ኳስ ስለነገሰው ምርጡ የተከላካይ መስመር ተጫዋች ነው። እየተናገርን ያለነው የእግር ኳስ ተጫዋቾች የተከላካይነት ሚናን ከኃይልና ጉልበት አጫወት ወደ ጥበባዊ የመከላከል ስልት ስለቀየረው ፓውሎ ማልዲኒ ነው። ኤል ካፒቲኖ ለመከላከል የተፈጠረው ኮከብ ፈጣን ኳስን ከአጥቂዎች ለመንጠቅ ብዙ ኃይል የማያጠፋ ብልጥና ደፋር መሆኑን ከእርሱ ጋር አብረው የተሰለፉ መሆኑ በተቃራኒ የቆሙ ይናገራሉ። 3 ቁጥሩ ለባሹ የግራ እግር ተጫዋች የመሃል ተከላካይነት የሊብሮነት ሚናም ሆነ ወደ መስመር ወጥቶ ሲጫወት ስለሚያሳያቸው ወቅታቸውን የጠበቁ ፈጣን ሸርተቴዎቹም ይመሰክራሉ። ከዓለም እግር ኳስ የምንጊዜ ምርጥ ተከላካዮች ፓውሎ ማልዲኒ ቁጥር 1 መሆኑን ለማወቅ ሂዱና ዚነዲን ዚዳንን ጠይቁት። ዚዙን ካላመናችሁ ደግሞ በማልዲኒ ጥብቅ ቁጥጥር ስር ከወደቀው ሮናልዶ ሉዊስ ናዛሪዮ ዴሊማ ማረጋገጥ ትችላላችሁ። ዝላታን ኢብራሂሞቪች፣ ራውል ጎንዛሌስ ብላንኮ፣ ቴሪ ሆነሪ፣ ፍራንቺስኮ ቶቲ ሌሎች ምስክሮችም ናቸው። ከርሱ